በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች መተላለፋቸውን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ሰላም ጤና ይስጥልኝ ቻናል ቤተሰቦች እንደምን አላችሁ? የዕለቱን መረጃ ይዤ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች መተላለፋቸውን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የነዳጅ አቅርቦትንና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጡ ዘርፎችን የሚለይ ልዩ ክፍል መቋቋሙን ይፋ አድርገዋል። ዶክተር ካሳሁን እንዳሉትም ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራትን የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት እንደተስተጓጎለና አቅራቢ ሀገራቱም ምርቱን ማቅረብ እንደማይችሉ ማሳወቃቸውን አመልክተዋል። በዚህም ምክንያት በግዢ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ያልቀረበ ሲሆን በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.5 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ተናግረዋል። ከዚህም ጋር ተያይዞ ያጋጠመውን የነዳጅ አቅርቦት እጥረት ለመቋቋም ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ መተላለፉን ይፋ ያደረጉ ሲሆን በዚህም መሰረት በአንደኛ ደረጃ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው የተወሰነ ሲሆን ሁለተኛ ከፍተኛ አምራችና የኤክስፖርት ድርጅት በቀጥታ፣ ሶስተኛ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ፣ አራተኛ የገቢና የውጭ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ አምስተኛ ግብርናን የሚያዘምኑ ትራክተሮች፣ ስድስተኛ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ ሰባተኛ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲሰጡ ተወስኗል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ሲሉ ሚኒስቴሩ አስጠንቅቀዋል። ወደ ቻናል ቤተሰቦች ለዕለቱ ያስኩት መረጃ ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ